ፖለቲካውን አንዴ ወደ ጎን እናርግና ወደብና ስለ ኢትዮጵያ ኢኮኖሚ እናውራ። በቅርቡ ቲቪ ላይ ኢንተርቪው ተደርጌ ነበር። እንደ አንድ አስመጪ ይህ ነገር እንዴት ለህብረተሰቡ ለነጋዴው ይጠቅማል ወይስ ይጎዳል የሚለው ማለት ነው። ምክንያቱም ኢትዮጵያ ውስጥ ብዙ የሚገቡ እቃዎችም አሉ፣ ከዚህ የሚወጡ እቃዎች ስላሉ ማለት ነው። እዛ ኢንተርቪው ላይ የተናገርኩትን ነገር ከዚህ በፊት የትም ተናገረው አላውቅም። እስኪ ኢንተርቪውን አንድ ላይ እንመልከተው። አሁን ላይ አስመጪዎች በዋነኝነት እያስቸገረን ያለው ከታች ያለውን ህብረተሰብ ደግሞ በዋጋችን በመናቀርባቸው ዋጋዎቻችን እንድንጎዳ እያደረገን ያለው ነገር ምንድነው? ሎጂስቲክስ ነው። እንደምታውቀው እኛ ሀገር የራሳችን ወደብ የለንም። ይህ ባለመኖሩ ደግሞ ተጨማሪ የምናወጣቸው ወጪዎች አሉ። ይህ ወጪውን ሳንፈልግ ህብረተሰቡ ላይ እንድንጭን የሚያደርገን ማለት ነው። አሁን ከቱርክ ለምሳሌ ብናስመጣውና 20 ፊት ኮንቴነር ብናስመጣ 1900 አካባቢ ፒሲ ይይዛል። የባለፈው አሁን ተጭኖ እስከ ጅቡቲ የሚመጣበት ማለት ነው እስከ 320 ሺህ አካባቢ እንከፍላለን። ከ320 ሺህ ላይ ደግሞ እንደገና ጅቡቲ ፖርት ላይ ስትገባ የራሳችን ወደብ አይደለም። ስለዚህ ጅቡቲ አንድ ኮንቴነር ሲገባ የሚያስከፍለን ክፍያ አለ። ተጭኖ ሌላ ቦታ ሲወስደው የሚያስከፍለን ክፍያ አለ። ከዛ በኋላ ዶክመንቴሽን አለ፣ የሰራተኞቹ አለ፣ ሲወጣ ኮንቴነሩ የሚያስከፍለን አለ። ይህ አሁን ቅጣቱን ምኑን ሳልጨምረው ወደ 90 ምናምን ሺህ አካባቢ እንከፍላለን፣ 92 ሺህ አካባቢ እንከፍላለን። ቅጣቱንም ምኑንም አሁን እነሱ በሚሊዮኖች የሚቆጠሩ ዶላሮች ናቸው፣ እነሱን ሳናነሳ ማለት ነው። ፖርት ላይ ጅቡቲ ላይ ከዛ ትራንዚት አድርጎ እዚህ የሚመጣበት ላይ እዚህ ደረቅ ወደብ ላይ ክሊር የሚደረግበት ጊዜዎች ገበያ ላይ የሚገባበትን ፍጥነት ያቆየዋል ማለት ነው። ይህ ቆየ ማለት ገበያ ላይ ቶሎ አይደርስም፣ ቶሎ መሸጥ አይችልም። ስለዚህ ገበያ ላይ ያሉት ዋጋዎች ምን ይሆናሉ? ዋጋቸው ከፍ ይላል ማለት ነው። ስለዚህ ህብረተሰቡ ላይ መክፈል ካለበት በላይ እንዲከፈል ያደርገዋል ማለት ነው። የዓለም አቀፍ ንግድ ላይ ለመፎካከር 3 ነገሮች ማሟላት አለባቸው። ቶሎ ማድረስ አለባቸው፣ ጥራቱን ጠብቆ እዛ መድረስ አለበት፣ በተመጣጣኝ ዋጋ ማድረስ አለባቸው። ይህን ሁሉ የሚወስነው ምንድነው? በምን ያህል ፍጥነት ማድረስ ይችላሉ ነው። በአየር መንገድ ከላኩት 4 እጥፍ ወጪ ይሆንባቸዋል፣ ዋጋቸውን ማቅረብ አይችሉም ማለት ነው። ስለዚህ ቶሎ ማድረስ የሚችሉ ከሆነ ዋጋቸውን ይቀንስላቸዋል። 1% ከቀነሰ 1% ኮስት ይቀንሳል። አንድ ቀን ከቀነሰ 1% ኮስት ይቀንሳል ብለናል። ስለዚህ ዋጋቸውን ቀንሰው ማቅረብ ይችላሉ። እዛ ያሉት ደግሞ ቶሎ መድረስ እንችላለን። ከዛ በኋላ ደግሞ ጥራቱን ጠብቆ ደግሞ የኛ ሀገር ምርት እንዲደርስ ማድረግ እንችላለን ማለት ነው። ማውጣት የሌለባትን የውጭ ምንዛሪ እያወጣን ያለ ነው። ሌሎች ለትላልቅ ፕሮጀክቶች መጠቀም የምንችለው ማለት ነው። የሀገራችን ጂዲፒ 20% የምናወጣው በሎጂስቲክስ ነው። ወደ 30 ቢሊዮን አካባቢ ማለት ነው። ትልቅ ቁጥር ነው። ይህንን ለምሳሌ በ10% ብትቀንሰው ማለትም የ30% ወይም ደግሞ 20%ን 18 ብታደርግላቸው 3 ቢሊዮን ነው። አሁን ላይ የህዳሴ ግድባችን በአመት ጀነሬት ከሚያደርገው 3 እጥፍ እንደማለት ነው ሀገራችን ላይ የሚቀርልን ማለት ነው። ኢትዮጵያ አሁን የራሷ ወደብ ሲኖራት ተጨማሪ የምታገኛቸው የውጭ ምንዛሬዎች አሉ። ስለዚህ ዶላራችንም ስቴብል ትሆናለች። ስቴብል ሲሆን ደግሞ የውጭ ኢንቨስተሮች እንዲመጡ ያደርጋቸዋል። አንደኛ። ሁለተኛ ደግሞ ኢንቨስተሮች እንዲመጡ የሚያደርጋቸው ከተመለከትክ አንድ ወደብ ላይ የራሱን የቻለ የንግድ ስፍራ ነው የሚሆነው። ይህ የሚሆንበት ምክንያት ምንድነው? አምራቾች እዛው ለምሳሌ ፖርት አካባቢ ራሳቸውን ካሰፈሩ ጥሬ እቃዎቻቸውን ቶሎ አምጥተው ቶሎ ክሊረገው ይጠቀሙታል። አምርተው ደግሞ ቶሎ ኤክስፖርት ማድረግ ይችላሉ ማለት ነው። ይህ ምን ያደርጋቸዋል? የውጭ ኢንቨስተሮችን እንዲመጡና ይህ ቦታዎች ላይ ኢንቨስት እንዲያደርጉ እንዲሰሩ ብቻም ሳይሆን የሀገራችንን ሰዎች እንዲቀጥሉና እንዲያሰሩ ያደርጋሉ ማለት ነው። ስለዚህ በህብረተሰቡም በኩል በሀገራችንም በኩል የውጭ ኢንቨስተሮችን መሳባችን ለሁላችንም ጥቅም ነው ማለት ነው። ይህ ለአሁን ብቻ ሳይሆን ለበኋላችንም በጣም የሚጠቅመን ነው። ዶላር አስቀረም ማለት ደግሞ የአስፈላጊ የሆነ ትላልቅ ፕሮጀክቶች ላይ እንድናውል ያደርገናል። የነዳጁ ላይ፣ የመድኃኒቱ ላይ፣ የምግብ ነኩ ላይ እነዚህ ነገሮች ላይ ኢንቨስት እናደርጋለን ማለት ነው እንደ ሀገር። ይህን አደረገን ማለት እያንዳንዱ ቤታችን እያንዳንዱ ሳህናችን ላይ የሚያርፍ ትልቅ እድል ነው ማለት ነው። ስለ ኢምፖርት ስለ ልምድ የማካፈልበት ምክንያት እኔ ኢምፖርት ስጀምር ማንም አላገዘኝምና እኔ ያለፍኩበትን ውጣ ውረድ ኪሳራ እንድታልፉ ስለማልፈልግ ነው። ምክንያቱም ከፍ ለማለት ክፉ መሆን ይጠበቅብናል ብዬ አላምንም። እነዛ ምቀኛ አስመጪዎችን ደግሞ እርስ በርሳችን በመተጋገዝ ከነሱ በላይ ስኬታማ ሆነን እናሳያቸዋለን። ስለዚህ እንደዚህ አይነት ስለ ኢምፖርት ኮንቴንቶችን ለማግኘት ሰብስክራይብ ማድረግ እንዳትረሱ። ይህ ቪዲዮ ደግሞ ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁ ሼር አድርጉላቸው።